ዛሬ የኢራንና የእስራኤል ጦርነት መጨረሻውን እተነብይላችኋለሁ። ባለፈው የኢትዮ ኤርትራ ጦርነት ጉዳይ ላይ ትንቢት ተናግሬ ነበረ። ሁላችሁም እንደምታውቁት ሰራዊቱ ወደ ግንባር እየተጓዘ በነበረበት ወቅት ላይ ነው ይህን ትንቢት የተናገርኩት። ስለዚህ ትንቢቱ ተፈጽሟል። ይህም ማለት የተናገርኩት ትንቢት በኢትዮ ኤርትራ መካከል ጦርነት አይኖርም፣ እግዚአብሔር ጣልቃ ገብቻለሁ፣ ጦርነትን ሰብሬያለሁ ብሎ እግዚአብሔር ተናግሮ ነበረ። አሁን የኢትዮ ኤርትራን ጉዳይ ካለፍን ደግሞ የዚህ የዓለም አነጋጋሪው የኢራንና በተለይ የሆርሙዝ ሰርጥ የባህረ ሰላጤ መስመር በመዘጋቱ ምክንያት የነዳጅ አቅርቦት ቆሟል። ተሽከርካሪዎች በሙሉ ቆሟል። ከተማ የሚመግቡ ትልልቅ ተሳቢዎች፣ ትልልቅ የጭነት መኪኖች፣ ትልልቅ ማመላለሻዎች ነዳጅ አጥተው ቆመዋል። ለዚህ እንደ ነቢይ መፍትሄ ካላመጣን እኛ ነቢያቶች አይደለንም ማለት ነው። ዝም ብሎ ዳመና አይተን የምንተነብይ ከሆነ ነቢያቶች አይደለንም ማለት ነው። ህዝብ ሲጨነቅ ጸልየን መፍትሄ የማናመጣ ከሆነ ኤልሳ ምንድን ነው ያደረገው? ኤልሳ ያደረገው ነገር ምንድን ነው? ህዝብ በተጠማ ጊዜ በተራበ ጊዜ በገና አምጡልኝ አለ። ንፋስ አታዩም፣ ዳመና አታዩም፣ ይህ ባዶ ሸለቆ በውሃ ይሞላል ብሎ ትንቢት ተናገረ። ከዛ ከብቶቻቸውም ሰዎቹም ጠጡ ይላል። ቀጥሎ ደግሞ በሁለተኛ ነገሥት ምዕራፍ 7 ላይም ደግሞ ሰዎች የእርግብ ኩስ እየበሉ ባሉበት ዘመን ላይ እንዲሁም ደግሞ የደረቀ የአህያ ጭንቅላት እየበሉ ሴቶች ልጆቻቸውን ቀቅለው በሚበሉበት ዘመን ላይ ትንቢት አምጥቷል። ነገ መልካም ይሆናል ብሎ 2 የእፍ መስፈሪያ ዱቄት በ10 ሳንቲም ይሸመታል፣ ገበያ ይረጋጋል ብሎ ኤልሳ ትንቢት አምጥቷል። ስለዚህ የእግዚአብሔር ሰዎች ምድር ላይ መኖር አንደኛ ህዝቡን ለመገሰጽ ለማነጽ፣ እንዲሁም በእንደዚህ አይነት አስጨናቂ ወቅት ላይ ጸልዮ መልእክት ተቀብለው ከእግዚአብሔር ዘንድ መልእክት ማምጣት ነው። እንግዲህ ዛሬ መጋቢት 25 ላይ ስለ ዓለማችን በተለይ ስለ ኢራንና ስለ እስራኤል ጦርነት፣ ስለ ኢራንና ስለ አሜሪካ ጦርነትም እየጸለይኩ ነው ያለሁትና ይህንን ሐሳብ እግዚአብሔር የተናገረኝንም ጭምር ሼር አደርጋችኋለሁ። በደንብ ተከታተሉ። እኔ እጅግ በጣም እያስፈራኝ ያለው አሁን የዓለም ጦርነት ጉዳይ አይደለም፣ ወይም የነዳጅ እጦት አይደለም። እጅግ እያስፈራኝ ያለው ነገር መንፈስ ዓለም ላይ የቤተ ክርስቲያን ዝምታ ነው። የሚገርመው ነገር ቤተ ክርስቲያን መጮ ባለባት ጊዜ ላይ ዝም ካለች መንፈሳዊ ጤንነቷ አደጋ ላይ ነው ማለት ነው። አንድ ሰው በጣም አሞታል የሚባለው ሲታመም አይደለም፣ መታመሙን ሳያውቅ ሲቀር እጅግ በጣም ታሟል ማለት ነው። መታመሙን ካላወቀ በጣም ታሟል ማለት ነው። ስለዚህ ቤተ ክርስቲያንን እግዚአብሔር እየጠበቃት ያለው አጠቃላይ ብሔራዊ